በጣም ቀላልና የሚጣፍጥ የፉል አሰራር እናሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኖ ወደ አሰራሩ እንሄዳለን። በዋነኝነት የምንጠቀመው ግብአት ባቄላ ነው። እኔ ንጹህ የባቄላ ክክ አለኝ። እናንተ ከፈለጋችሁ ድፍኑን የቆርቆሮውን መጠቀም ትችላላችሁ። ከዛ ባቄላውን እንደዚህ ለቅመን ካዘጋጀን በኋላ ቆሻሻ እንዳይኖረው ለቅመን ካዘጋጀን በኋላ በቀዝቃዛ ውሃ ለአንድ ቀን እናሳድረዋለን። እኔ ማታ እንደዚህ አድርጌ በውሃ ዝፍዝፍ ያሳድረውና ጠዋት አሳያችኋለሁ። እንደምትመለከቱት ይሄኛው ቪዲዮ ጠዋት ነው። ጠዋት ላይ ትልቅ ነው የሚሆነው። ከዛ በኋላ ዘፍዝፈን ያሳድርንበትን ውሃ ቀያይረን ንጹህ እስከሚሆን ድረስ ውሃውን መለዋወጥ ብቻ፣ አሽተን ሳይሆን የምናጥበው ውሃውን መቀያየር ብቻ ማለት ነው። አያችሁት? እንደዚህ ንጹህ እስከሚሆን ድረስ። ከዛ በመቀጠል እንግዲህ እንደዚህ ባቄላችንን ካዘጋጀን በኋላ እንቀቅለዋለን። መቀቀለያ ድስት እዚህ ጋር አዘጋጅቻለሁ። ውሃ ጨምሬ ከዛ በኋላ ባቄላውን እጨምራለሁ ማለት ነው። እንደፈለጋችሁ ነው። ዘፍዝፋችሁ ሳታሳድሩ ጠዋት ዝም ብላችሁ መቀቀልም ትችላላችሁ። ይሄ ግን በጣም ጊዜ ይቆጥብላችኋል። ጠዋት ልክ ተነስታችሁ በተለይ ስትቸኩሉ ማታ እንደዚህ ካሳደራችሁ ቶሎ ስለሚበስል ቶሎ ይደርስላችኋል ማለት ነው። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ይደርሳችኋል፣ ስለቅ ይደርሳችኋል። ከዛ በመቀጠል ሌላ ድስት ንጥድና ቀይ ሽንኩርት ደቆ የተከተፈ ቀይ ሽንኩርት አለኝ ጨምረው። ደግሞ ፈጣን ነው ቶሎ የሚደርስ ቆንጆ የፉል አሰራር ነው እያሳየኋችሁ ያለው። ዘይቱን እንጨምርና በደንብ አድርገን እናቁላለዋለን። እኔ በርበሬ ትንሽ በዛ ሲል ስለምወድ ትንሽ በዛ አድርጌዋለሁ። እናንተ ግን እንደ ፍላጎታችሁ መጠቀም ትችላላችሁ። በርበሬውን ጨምረን በደንብ አድርገን እናቁላለዋለን። እሳቱን ቀነስ እናደርግና እንዳይቃጠልብን ማለት ነው። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ቲማቲሙን ጨምርና ደግሞ በደንብ አድርጌ አቁላለዋለሁ። ከዛ በመቀጠል ነጭ ሽንኩርት ነው የምንጨምረው። ነጭ ሽንኩርቱን እንጨምርና እናቁላለዋለን። በደንብ አድርጌ ካቁላላሁት በኋላ የቲማቲም ድልህ ትንሿን እሽጊችን እጨምራታለሁ። ከዛ በኋላ ቲማቲሙን ድልሁን እንጨምርና ደግሞ ትንሽ እናቁላለዋለን። ብዙ ጊዜ አይወስድም። በጣም ፈጣን የቁርስ አሰራር ነው እያሳየኋችሁ ያለሁት። ከዛ በመቀጠል ማጣፈጫ ቅመማ ቅመሞችን ነው የምንጨምረው። እናንተ የምትፈልጉትን ያላችሁ መጠቀም ትችላላችሁ። ይሄኛው መጀመሪያ የሚጨምረው ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ደረቅ ቅመም ነው፣ አንድ የቡና ማንኪያ ትንሿ። ይሄኛው ደግሞ ኮረሪማ፣ ሁሉንም በትንሿ በቡና ማንኪያ ነው የምጨምረው። ይሄኛው ደግሞ ቁንዶ በርበሬ ነው። ከዛ የጥብስ ቅጠል ግን እናንተ ያላችሁ ከዚህ ውስጥ አንዱ ብቻ ካላችሁ አንዱ መጠቀም ትችላላችሁ፣ ግዴታ አይደለም። ከዛ ይሄኛው ደግሞ ቀራፋ በትንሹ ነው ስለሚያሰማ አነሳ አድርገን ግማሽ የቡና ማንኪያዋ ትንሿ ግማሿን እንጨምርና እንግዲህ ቅመማ ቅመሞቹን ጨምረን በደንብ አድርገን እናዋህደዋለን። በደንብ እንቀላቅለዋለን። ከዛ ጨው እንጨምራለን። ጨው እንደ ፍላጎታችሁ ነው። ጨው ጨምሬያለሁ። ከዛ ያነሰውን ቀምሰን ስጎውን ማስተካከል ነው። ከዛ ባቄላው ደግሞ እንዴት እንደበሰለ ላሳያችሁ። ጊዜ አይወስድም፣ ያው ዘፍዝፈን ስላሳደር ነው ማለት ነው። ይሄው እንደዚህ እየበሰለልኝ ነው። ከፈለጋችሁ እዚሁ ላይ ምጥጥ እንዲል ማድረግ ትችላላችሁ። ከዛ ዳጥ ማድረግ ትችላላችሁ። አሁን ያዘጋጀነው ስጎ ላይ ባቄላውን ማድረግ ነው። እኔ እንደዚሁ በጣም ስለበሰለ እንደዚሁ አድርገዋለሁ፣ ፍርስርስ እንዳይልብኝ በኋላ እንደዚሁ። ግን ትንሽ ቀረት አድርጋችሁ ስትቀቅሉ ቀረት ካለው ዳጥ አድርጋችሁ መጨመር ትችላላችሁ። ከዛ በኋላ በደንብ አድርገን ባቄላውን እንጨምርና እንቀላቅለዋለን። በኋላ በደንብ አድርገን ባቄላውን ጨምረን አያችሁ እንደዚህ ቀላቅለን በደንብ እንዲዋሃድ ማድረግ ነው። ትንሽ ደረቅ ቢል ቆንጆ ነው። ያው እኔ የኔ ፍላጎት ስለሆነ ነው። ትንሽ ቀዝቀዝ ሲል ይደርቃል። እንደዚህ አድርጌ ፉሉን ሰርቼ ጨርሻለሁ። ከዛ በመቀጠል እንቁላል 4 እንቁላል እጠቀማለሁ። እንደዚህ እንቁላሉን ልቀመመው ነው። ትንሽ ነጭ ሽንኩርት ዱቄት እና ጨው አለማድረግ ትችላላችሁ፣ ወይም ቁንዶ በርበሬ ያደርጋችሁ እንቁላሉን እንመታዋለን። ከዛ በመቀጠል እንቁላሉን ለመጥበሻ ደግሞ ድስት እንጥድና ዘይት እናደርጋለን። ዘይቱ ሞቅ ሲል ያዘጋጀነውን እንቁላል እናደርጋለን። ከዛ በመቀጠል መጥበስ ነው። ቀላል ነው እንግዲህ እንደምታዩት ነው። ማንኛውም ሰው መስራት ይችላል። እንደዚህ አድርገን እንቁላላችንን ጠብሰን ጨርሰናል። ከዚህ በመቀጠል እንግዲህ አጣፍጥና አሳምሮ ማቅረብ ነው። ሁሉንም እንግዲህ ሰርቼ ጨርሻለሁ። ከዛ በመቀጠል ማቅረቢያ ሳህን እናዘጋጅና መሀል ላይ ፉሉን እናደርጋለን። እንደዚህ እናደርጋለን። ከዛ ሌሎችን ግብአቶች ደግሞ ከጎንና ከጎን አድርገን ላይን እንዲያምር አድርገን እናቀርባለን።
ከፈለጋችሁ የፉል ማቅረቢያ ትንሿ መጥበሻ የምትመስለዋለች አይደል? እሷን መጠቀም ትችላላችሁ ካላችሁ ማለት ነው። እንደኔ ከሌላችሁ ደግሞ እንደዚህ ባለን ማቅረቢያ መጠቀም እንችላለን። እንቁላሉን እንደዚህ ከአንድ ወገን አደረኩት። ከዛ በመቀጠል እርጎ አለኝ። እርጎን ደግሞ እንደዚህ አደርገዋለሁ። እናንተ ግን በምትፈልጉት ማድረግ ትችላላችሁ። ጾም ሲሆን አሁን ቃሪያና ሽንኩርት ብቻ እና ፉሉን ተደርጎ ይበላል። ጾም ሳይሆን ደግሞ እንደዚህ እንቁላል፣ እርጎ አድርጋችሁ መጠቀም ትችላላችሁ። እንደ ፍላጎታችሁ ነው። እንግዲህ ሽንኩርት እና ቃሪያ ደቆ የተከተፈ ነበረኝ ከጎን አድርጌ እንደዚህ አሳምሬ ሰርቼ ጨርሻለሁ። እዚህ ጋር ዳቦ አለ። በዳቦ እንግዲህ መመገብ ነው። በጣም ቀላል ቁርስ ነው፣ የሚጣፍጥ